አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ውድ እህቶቼ ወንድሞቼ እንደምን አላችሁልኝ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ይብዛ ብያላችሁበት። ውድ ቤተሰቦቼ ላይ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አበረታቱኝ። አይከፈልበትም። ሰብስክራይብ ብታደርጉም የማይከፈልበትም ቀላል ነው ለእናንተ፣ ለእኔ ግን ትልቅ ዋጋ ያስከፍለኛል። እና ዛሬ መተናል በአዲስ ነገር ጓደኛዬን ለመሸኘት። ያው እንግዲህ እኛ ጋር ማሻአላ ነው። ኤዲም በቃ ማንኛውም በዓል እንደዚህ ፏ ብለን ነው የምንለው ማለት ነው የምናከብረው ኤዲን። አረፋም ያው ሁሉም በተራ በተራ ማለት ነው። የዛሬ አመት ዛሬ እኛ ጋር ሆኖ ከሆነ የሚመጣው ደግሞ ያው እንደዚህ ለእንደዛ ነው። ቲከዲም እንደዛው በጣም ብዙ አበሾች ነን። ያው እንግዲህ እኛ ደግሞ ጓደኛችንን ልንሸኝ በዚህ መልኩ ተዘጋጅተን በአንድ ያው አደር ነው የሚባለው እስከ ሌሊት ድረስ እናወራ እንጫወት አድረን መጣን። የኔ ውድ ጓደኛ ወድሻለሁኝ ወላሂ። እና በጣም ብዙ ነገሮች በአንድ ያሳልፈናል። ያው እንጀራ ማገናኛ የለ አይደል? ያገናኛል ደግሞ እንደዚህ ያለያይ ከባድ ነው መለየት። ያው እንግዲህ ከልብ ሰው ከወደዳችሁና ከልብ ሰው ተቀረባችሁ መለያየት ከባድ ነው ወላሂ። እንደው ሰውን እንደው ባልጠጋ እምላለሁኝ እኔ አንዳንዴ። እና በደስታም በሀዘንም በአንድ ነው በቃ እኛ ባህላችንን አልረሳንም። በሀዘንም ከጎናችን ተጎን ነው የምንሆነው። እንደዚህ በደስታም ጊዜ እንደዚሁ በቃ አልሐምዱሊላህ ያው ሰዎች ይፈቅዱልናል ለሁሉም ነገር። እና የኔ ውድ ጓደኛ አላህ በሰላም ለሀገርሽ ያብቃልኝ። ወላሂ እወድሻለሁ ላላህ ብዬ እንባዬ ንቃረግኝ። መለየት ከባድ ነው። እኛ ደግሞ እንደዚህ 2 አመት 3 አመት አይደለም በጣም ብዙ ነገሮችን አሳልፈናል። ብዙ ቆይተናል በአንድ በሁሉም ነገር እንደዚህ በሀሳብ ብቻ በብዙ ነገር ሰውን ትጠጋጉ ራስ አሳልፋችሁ ነው የምትሰጡት፣ በምክርም ሆነ በቃ በሁሉም። እና እኔ ደግሞ ልክ እንደዛ ነበር። ሰውን ቶሎ አላምንም አልጠቀም፣ ግን ተጠጋሁ ያ ረቢ ኦቨር አልፌ ነው የሚሄደው። እና ልትለይ ነው ኢንሻአላህ። እኔም በቅርብ እሄዳለሁ። በርግጥ ግን ያው ቀደመችኝ። እንዲሁ አንዳንዴ የምትወዱት ሰው ቀርሟችሁ ትሄድ በጣም ስብራት አለው። እናንተ ብትሄዱ የተሻለ ነው ብዬ አስባለሁ። እንግዲህ አላህ ፈቅዶላት ያው በረመዳን ነበረ ትኬቷ ያው በግርግሩ ተራዝሞባት አላህ ፈቅዶ ደግሞ እንግዲህ ውሃዋን በልታ ልትሄድ ነው ዛሬ። በሰላም ትግባ። አላህ እንደው ተስደት መልስ ያሰበችውን ያሳካላት። አላህ ደግሞ ትዳሯን አሳምሮላት ያው ልጅ አፋሪ የምንገናኝ ያደርገናል ብዬ ተስፋ አለኝ። ኢንሻአላህ ከባድ ነው። እና በዚህ መልኩ በጣም ብዙ ነን አበሾች በጣም በርግጥ ፊሊፒንም አሉ 3 እንደዛ፣ ግን አበሾች ብዙ ነን። በደስታም እንደዚች ነው፣ በሀዘንም እንደዚሁ ነው። ያው ሰው ሀዘን ያጋጠመው አይደለም። በቅርብ ነበር አባቷ የሞተበት። በስደት አባቷን አታለች። እንግዲህ አላህዬ አልፈቀደላትም ከአባቷ ጋር ለመገናኘት እድሉን አልሰጣትም። በቃ በሀዘንም ጊዜ ከጎኗ ነበር። ብቻ እንጃ ይሄ ሰፈር ወላሂ አረቦች ራሱ ጥሩ ናቸው የማስበው። በቃ እድሉን ይሰጡናል ለሀዘንም መካፈል የሆነ ለደስታም በአንድ እንድንሆን ይፈቅዱልናል ማለት ነው። እኔ አባቷ የሞትባት የዚች ጓደኛዬ ሂጂ ነው ያለች ሴትዮ። አባቷ ሞትባታና ሂዱ በቃ ሂዱ ትለናለች። የሚፈልጉትን ሰርታችሁ ይዛችሁ አምሹ ትለናለች። እና አልሐምዱሊላህ ያው ባህላችን አልረሳንም። ልክ እንደ ሀገራችን በአንድ ሀዘንንም ደስታንም ተካፍለን የኖርን ጓደኛዬ ናት ወላሂ። ሀገራችንም ግርግር ባለ ሰዓት ለሷ ነበር ሁሉን ነገር የምነግራት። የምታጥናናኝ እሷ ነበረች። ወላሂ አልቻልኩም። ማልቀስ ፈልጌ አይሆን አለ አይደለም። ፈልጋችሁት የምታለቅሱና ሳትፈልጉት የምታለቅሱት መቆጣጠር አትችሉም።
እና አላህዬ በሰላም ያስገባሽ ውዴት፣ ምኞትሽን አላህ በሀገርሽ ያሳካልሽ ብዬ አስባለሁ፣ እመኛለሁ። ኢንሻአላህ ለሁላችንም ኢንሻአላህ በሀገራችን እንገናኛለን ብዬ ተስፋ አደርጋለሁ። እኔ ሰውን በጣም ነው የምወደው፣ ግን ቶሎ አልጠጋም እንጂ የሆነች የሰንዳፋ ጓደኛ በአንድ እንሰራ ነበረ። ወላሂ ሀገሯ ሂጃለሁ ማለት ነው። ሀገሯ ሂጄ 2 ሳምንት ቤቷ ተቀምጬ ነው የመጣሁት። ምክንያቱም እንጃ የሆነ ሰውን ቶሎ አልጠጋም። ተጠጋሁ ደግሞ ከልቤ የሆነ ውስጤ ግብት ብሎ እንዲሁ ነው ይኖራሉ ብዙ ጊዜ ማለት ነው። ያው ቶሎ የገባ ቶሎ ይወጣል አይደለም የሚባለው። ቶሎ ያልገባ ደግሞ ጊዜ ይፈጃል። ልክ እንደዛ ነው። በቃ የሆነ ሰውን ቶሎ አላምን ታመኩ ደግሞ አበቃ ኦቨር የዘለቀ እምነት ነው የምትልባቸው። እና ኢንሻአላህ እሷ ደግሞ ያው የሀገራችን ልጅ ናት። ወደ ኮምቦልቻ አካባቢ እንገናኛለን ብዬ ተስፋ አለኝ። ግን ወዳታለሁ ወላሂ የሆነ ነገር በቃ ለሷ ማዋየት እፈልጋለሁ። በቃ ብዙ ነገር እና አላህዬ በሰላም ያገናኘን ሁላችንም። በስደት ላይ ያለን እህቶቻችን አላህ በሀገራችን ርዝቃችንን ያድርግልን ያ ረቢ፣ ምኞታችን ነው ኢንሻአላህ።